ኢየሱስ ግን በእኔና በእናንተ ህይወት ውስጥ የታሪካችንን ምዕራፍ ጀምሮ እስከ ፍጻሜው የቆመልን የህይወታችን ራስ ሃሌሉያ የጌቶች ጌታ እሱ ብቻውን እየመራን እዚያ ያደርሰዋል። አሜን። ታዲያ በቤተ መንግስቱ የሚወራው ስለ ባለሟሎቹ ሳይሆን ስለ ንጉሱ ነው። አሜን። ይላችሁ ቤተ መንግስቱ ውስጥ በጣም ትልቁ ርዕስና ባለሟሎቹ ሁሉ ሲወጡና ሲገቡ የሚያወሩለት አንድ ነው ያለው። ዛሬ ንጉሳችን ይሄን በላ ሊሆን ይችላል፣ ይሄን ለበሰ፣ ንጉሳችን ይሄንን አለ፣ ንጉሳችን ይሄን ለምን ብትሉ ቤተ መንግስቱ ውስጥ የዋናው የቤተ መንግስቱ ቁልፍ ንጉሱ ነው። ሃሌሉያ። የቤተ ክርስቲያንም ራስ ኢየሱስ ነው። አሜን። ሃሌሉያ። እስኪ የዚህ ቤት ራስ በሉ። የዚህ ቤት ራስ ኢየሱስ ነው በሉ። ኢየሱስ ነው። ይኸውላችሁ እኔ ሐዋርያት ሥራን ሰሞኑን በጣም አይ ነበርና ሐዋርያት ሥራን ሳይ በጣም የገረመኝ ነገር መንፈስ ቅዱስ ወደዚህ ዓለም የመጣበት ትልቁ ዓላማ ኢየሱስን መንገር የሚችሉበትን ኃይል ሊሰጣቸው ነው። እና እነዚህ ሰዎች ወጥተው በተዘጋ ቤት ውስጥ 10 ቀን ሙሉ በጸሎት ከቆዩ በኋላ 10ኛው ቀን ላይ የእግዚአብሔር መንፈስ በኃይል ወረደባቸው እና ወጥተው ሲያወሩ ምንድን ነው ያሉት? እናንተ የሰቀላችሁ እግዚአብሔር ግን የሞትን ጣር አጥፍቶ ያስነሳው ኢየሱስ ይሄንን አደረገዋል። ሽባው ሲተረተር እዚህ ላቸዋል። ያ በቤተ መቅደስ ደጅ ላይ ይቀመጥ የነበረው ሽባ ሰው የሚገርማችሁ ይሄ ሰው ከእናቱ ማህፀን ጀምሮ ምንድን ነበር ይላል? ሽባ ነበር። መሄድ የማይችል ሽባ ነበር እና ይሄንን ሰው ምጽዋት ስለሆነ እዛ በር ላይ የሚለመነው ልክ ነው። እነዚህ ሰዎች ሲያያቸው ምንድነው ከነሱ የጠበቀው? ምጽዋት በሉ ልመና ነው እና አየው። ትኩር ብሎ ሲያየው ደግሞ የባሰ ልቡን አነሳሳው። በቃ እነዚህ ሰዎችማ ዛሬ በከባዱ ሊጎበኙኝ ነው አለ እና አሁንም ትኩር ብለው አዩት። ዮሐንስና ጴጥሮስ እኛ የምንሰጥ ብርና ወርቅ የለንም ማለት ነገር ግን ሃሌሉያ አሜን ለዘመናት ለምኖ ችግሩን ያልፈታለት የሱ ጥያቄ ነገርን ይፈታል ያለው ገንዘብ ያልፈታለትን ጉዳይ ዛሬ አንድ የሚፈታ ነገር መጣ። አሜን ሲአሜን በሉ። አሜን። ከዛ በኋላ እንዲያሉት እጁን ያዙና በጌታ በኢየሱስ ክርስቶስ ተነስና ተመላለስ። አሜን። አያችሁ የተሸከሙት ስም የተሸከሙት የሚጠሩት ስም ሰዎችን ሊፈታላቸው ያልቻለውን ችግር ገንዘብ ሊፈታ ያልቻለውን ችግር የሚፈታ ስም እኔና እናንተ ጋር አለ። አሜን ሲአሜን በሉ። አሜን። ከፀሐይ በታች እንናገራለን አንድ ስም አለ። እሱም ኢየሱስ ይባላል። ይሄ ስም መከራህን ይቀይረዋል። ይሄ ስም ታሪክህን ይቀይረዋል። ከዛ በኋላ ተነስቶ ይሄ ሰው ወደ ቤተ መቅደስ ሲገባ ትልቅ ግርግር ተፈጠረ። ትልቅ ግርግር እንዴት ሆነ ያሉ። እኔ በጣም የደነቀኝ ነገር ይሄ ነገር የሆነው በእኛ ብርታት ወይም ደግሞ እግዚአብሔርን በመፍረታችን ከመሰላችኋል አይደለም። ለካ ብርቱ ስለሆነን በገዛ ኃይላችን አላረግነው። ሲቀጥል በጣም መንፈሳዊ ሆነንም አላረግነውም። እግዚአብሔርን ፈርተነው አይደለም። ይሄ የሆነው አንድና አንድ ነው። እናንተ በሰቀላችሁት በእግዚአብሔር ልጅ በኢየሱስ ክርስቶስ አሜን። ኢየሱስ ያድናል። አሜን ሲአሜን በሉ። አሜን። ይኸውላችሁ ኢየሱስን የያዘ ሰው ሁሌም ድል ነሽ ነው። አሜን። የዚህ ቤት ንጉስ በሉ። የዚህ ቤት ንጉስ የቤተ ክርስቲያን ራስ በሉ። የቤተ ክርስቲያን ራስ የህይወታችን ራስ በሉ። የህይወታችን ራስ ኢየሱስ ነው በሉ። ኢየሱስ ነው። ጉባኤው ኢየሱስ ይበል። ኢየሱስ አሜን። ጨለማው ይሄን ስም መስማት አይችልም። አሜን። ጨለማው ዓለም ላይ በጣም የማይቻል ስም ቢኖር የኢየሱስ ስም ብቻ ነው። አሜን። ዓለም ላይ ያሉ የተባሉ ኃያላን ትልልቅ ስም ያላቸው አሉ። መጽሐፍ ሲነግረን ግን ከስም ሁሉ በላይ ሃሌሉያ አሜን። ከምን በላይ? ከስም ሁሉ በላይ። አሁን ስም የለም አላለንም፣ ሌላ ስም የለም አላለንም። ግን ብዙ ስሞች አሉ። እኒህ ስሞች ሁሉ ተሰብስበው ለአንድ ስም ይሰግዳሉ። አሜን። ኢየሱስ ለሚባል ስም አሜን። ሃሌሉያ። ዛሬ ይሄንን እናወራዋለን። አሜን። በቃ ሌላ የለንም። ይሄን ከከፈትን ኢየሱስ ነው። አሜን። መጽሐፍ ሁሉ ስለማን ያወራል? ስለ ኢየሱስ። ስለማን ያወራል? ስለ ኢየሱስ። ዛሬ የማካፈላችሁ የመጽሐፍ ቅዱስ ክፍል ወደ ሁለተኛ ቆሮንቶስ ምዕራፍ 3 ነው የማካፈላችሁ። የሐዋርያው የጳውሎስ መልእክት ለቆሮንቶስ ሰዎች ሁለተኛው ደብዳቤ ወይም ደግሞ በስነ መለኮት አንድ መሀል ላይ የጠፋ ደብዳቤ አለ። ይሄ ሶስተኛ ነው። መሀል ላይ የጠፋ ደብዳቤ አለ። እስካሁን ስላልተገኘ የኛውን ሁለተኛ እያለን እንጠቀማለን ማለት ነው። ሁለተኛ ቆሮንቶስ በተለይ ጳውሎስ የቆሮንቶስን መልእክት ሲጽፍ
የመጀመሪያ መልእክቱ ገላትያ ነው አይደል? ጳውሎስ የመጀመሪያ መልእክት ገላትያ ነው እና የቆሮንቶስ ቤተክርስቲያን ማለት በብዙ ነገር ባለጠጋዎች ነው። በገንዘብ ባለጠጋ ናቸው፣ በጸጋ ባለጸጋዎች ናቸው። እነሱ መካከል ያለው መንፈሳዊ መነቃቃትና ያላቸው ነገር በጣም በዚህ ላይ ደግሞ መንፈሳዊ ልጅነትን በዛው ልክ ያለባት ቤተክርስቲያን እና በተለይ አንደኛ ቆሮንቶስን ስታዩ በጣም በሚገርም ሁኔታ ለጳውሎስ ትልቅ ፈተናዎቹ ናቸው አይደል? እንደውም በበትር ወይስ በፍቅር ቤቱ ይሻላቸዋል ብሎ እያስመረጣቸው በተለይ ሁለተኛ ቆሮንቶስ ላይ ደግሞ ስንመጣ የበለጠ በጠነከረና ጠንካራ በሆነ መንፈሳዊ ቋንቋዎች ለዛ በሚያዘጋጅ ሁኔታ ነበር ወደ እነሱ የመጣው። ሐዋርያው ጳውሎስ በተለይ የቆሮንቶስን ቤተክርስቲያን እንደመሰረታት ነው አይደል የምናውቀው? ጳውሎስ ነው የመሰረታት። ምክንያቱም ለሌሎቹ ሐዋርያ ባልሆን እንኳን ለእናንተ ምንድን ነኝ ይላቸዋል? ሐዋርያ ነኝ። ምክንያቱም በእናንተ ላይ ምን ብያለሁ? ዋጋ ከፍያለሁ። እና ጳውሎስን ደግሞ በጣም ሐዋርያ አይደለህም ብሎ የተከራከሩት እነማን ናቸው? የራሱ ሰዎች ቆሮንቶሶች። ሌሎቹማ ተቀብለውታል። እና ይሄንን ታሪክ አይደለም ዛሬ ለሐዋርያ የፈለጉት። በጌታ በኢየሱስ ስም ስልጣን አነበዋለሁ። ምዕራፍ 3ን ሙሉን ነው የምናነበው ዛሬ። አሜን አሜን። እስቲ ለዚህ ቃል ክብር ቆመን እናንብበው። አሜን። መጽሐፍ ቅዱስ የያዘ ስልኮቻችንም ላይ ለቃሉ ክብር ኢየሱስ ያድናል። በጌታችን በኢየሱስ ስምና ስልጣን እግዚአብሔርን ቃል አነባለሁ። እንደገና ራሳችንን ልናመሰግን እንጀምራለንን? ወይስ እንደ ሌሎቹ የማመስገኛ መልእክት ወደ እናንተ ወይስ ከእናንተ ያስፈልገን ይሆን? ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ። እናንተም በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ ሥጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛም የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው። ቁጥር 4 በክርስቶስም በኩል ወደ እግዚአብሔር እንዲያለ እምነት አለን። ብቃታችንም ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳችን እንኳን ልናስብ ራሳችን የበቃን አይደለንም። እርሱ ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ፊደል ይገድላልና መንፈስ ግን ሕይወትን ይሰጣል። ዳሩ ግን የእስራኤል ልጆች ስለዚያ ስለተሻረው ስለፊቱ ክብር የሙሴ ፊት ትኩር ብሎ መመልከት እስኪሳናቸው ድረስ ያ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት በክብር ከሆነ የመንፈስ አገልግሎት እንዴት ይልቅ በክብር አይሆንም? የኩነኔ አገልግሎት ክብር ከሆነ ይልቅ የጽድቅ አገልግሎት በክብር አብዝቶ ይበልጣልና። ያ የከበረ እንኳን እጅግ በሚበልጠው ክብር ምክንያት በዚህ ነገር ክብሩን አጥቷልና። ያ ይሻር የነበረው በክብር ከሆነ ጸንቶ የሚኖረውማ እጅግ ይልቅ በክብር ሆኗልና። እንግዲህ እንዲህ ያለ ተስፋ ካለን እጅግ ገልጠን እንናገራለን። የዚያን ይሻር የነበረውን መጨረሻ ትኩር ብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለንም። ነገር ግን ሀሳባቸው ደነዘዘ። ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራልና በክርስቶስ ብቻ የተሻረ ነውና። ነገር ግን እስከ ዛሬ ድረስ የሙሴ መጽሐፍት በተነበቡ ጊዜ ሁሉ ያ መጋረጃ በልባቸው ይኖራል። ወደ ጌታ ግን ዘወር ባለ ጊዜ ሁሉ መጋረጃው ይወሰዳል። ጌታ ግን መንፈስ ነው። የጌታን መንፈስ ባለበት በዚያ አርነት አለ። እኛ ሁላችን በመጋረጃ በማይከደን የጌታን ክብር እንደ መስታወት እያብለጭለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። ከክብር ወደ ክብር እንለወጣለን። ሃሌሉያ! እግዚአብሔር ይባርካችሁ። ተቀመጡ። ሃሌሉያ! እንግዲህ የአዲስ ኪዳን አገልግሎት ወይ ደግሞ እኛ የአዲስ ኪዳን ምኖች ነን ይላል፣ አገልጋዮች ነን። ስለ አዲስ ኪዳን አገልጋይነት ነው ዛሬ የምናወራው፣ ወይም ደግሞ ስለ አዲስ ኪዳን ሰውነት ወይም የአዲስ ኪዳን የዚህ ኪዳን ማህበር አካል ስለመሆን ብዙ ጊዜ በህይወታችን ውስጥ ስንሰብክም ስንሰበክም በጣም ልባችንን ሞቅ የሚያደርጉን የመጽሐፍ ሀሳቦች የት ላይ ነው ያሉት? የት ነው ያሉት? ብሉይ ኪዳን ላይ ናቸው አይደል? ብሉይ ኪዳን በብዙ ተአምራት በብዙ ድንቅ የተሞላ ነው። አዲስ ኪዳን ላይ ባህር ሲከፈል አላየንም። አዲስ ኪዳን ላይ ከአለት ውሃ ሲፈልቅ አላየንም። በአዲስ ኪዳን ውስጥ ብዙ
ሰው በጣም ሊገረምባቸው የሚችሉ ተአምራቶችን እስራኤላውያን አላዩም። ግን አዲስ ኪዳን ከተአምራቶች የሚበልጥ ተአምራት አንድ ተአምር ሆኗል። ቃል ሥጋ ሆኗል። አሜን። ይሄንን ተአምራት በምንም አይነት ተአምራት ልንወክለው አንችልም። ይኸውላችሁ ባህር ቢከፈል ባህር ተከድኗል። ከዓለት ውሃ ፈልቋል። ሰው ደግሞ ጠምቶታል። ብዙ በነቢያትና በዛ ዘመን በነበሩት የእግዚአብሔር አገልጋዮች ትልልቅ ተአምራት ተደርጓል። የተደረጉት ተአምራቶች ሁሉ ምን ሆነዋል? በመደረግ ተሽረዋል። ይህንን አገልግሎት ግን እግዚአብሔር ምን ይለዋል? የሞት አገልግሎት። ባህር የተከፈለበትን አገልግሎት የምን አገልግሎት ይለዋል? የሞት አገልግሎት ይለዋል። እኔና እናንተ መቼ ይሆን እንደዚህ የእግዚአብሔር ክብር በመጣ ብለን የምንጮህበትን አገልግሎት የምን አገልግሎት ይለዋል? የሞት አገልግሎት። እና የሞት አገልግሎት ደግሞ እንዴት ነበር ይለናል? በክብር ነበር ይለናል። የብሉይ ኪዳኑ አገልግሎት በጣም በብዙ ሰዎች ነፍስ ውስጥ ዛሬ ድረስ ምን ሆኗል? እና ይሄ ሲነበብ ይሄ ሲወራ አንድ ነገር በሰዎች ልብ ይኖራል። ሁሌ ምን ይኖራል? መጋረጃ። ሙሴ በተወራ ቁጥር ማን ይኖራል? ማን ይኖራል? መጋረጃው ይኖራል። ወገኖቼ እኛ የተሰቀለውን እንጂ ያልተሰቀሉትን አንሰብክም። አሜን አሜን። እኛ ግን አለ ጳውሎስ ማንን እንሰብካለን? የተሰቀለውን ክርስቶስን እንሰብካለን። ከእርሱ ውጭ ምን የለንም? ስብከት የለንም። ገና ሲጀምር እንዲህ ይላል ምዕራፍ 3 እንደገና ራሳችንን ልናመሰግን እንጀምራለን ወይስ እንደ ሌሎች የማመስገኛ መልእክት ወደ እናንተ ወይስ ከእናንተ ያስፈልገን ይሆን? ሰዎች የሚያውቁትና የሚያነቡት በልባችን የተጻፈ መልእክቶች እናንተ ናችሁ ካላቸው በኋላ እናንተ በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ በስጋ ጽላት እንጂ ስጋ በሆነ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛም የተገለገለ የክርስቶስ መልእክት እንደ ሆናችሁ የተገለጠ። በዛ ዘመን ላይ ከተለያዩ ከተሞች ሰዎች ሲመጡ አንድ ልማድ አለ። ከመጡበት ቦታ ምን ይዘው ይመጡ ነበር? ደብዳቤ ይዘው ይመጣል። ማን መሆናቸውን፣ ሐዋርያት መሆናቸውን፣ አገልጋዮች መሆናቸውን በምንድን ነው? ጳውሎስ ደግሞ ይህንን ይዞ አይደለም የሚንቀሳቀሰው። እኔ እኮ ሌላ ደብዳቤ አያስፈልገኝም፣ ይኸው ደብዳቤዎቹ እናንተ ናችሁ። እናንተ ደግሞ የተጻፋችሁት በምን አይደለም? በቀለም አይደለም፣ በሕያው በእግዚአብሔር መንፈስ የተጻፋችሁ ሕያው መልእክቶች ናችሁ። ሃሌሉያ። ለካ መልእክት ብቻ ወይ ደብዳቤ ብቻ ወይ ማስረጃ ብቻ ተጠቅሶ የሚወራ አይደለም። ለካ ወንጌል ለካ በመንፈስ ቅዱስ አማካኝነት ሰውን ራሱ የክርስቶስ መልእክት ያደርጋል። ሰውን ራሱ ምን ያደርጋል? የክርስቶስ መልእክት ያደርጋል። እና እናንተ በፍጹም ምን አይደላችሁም። በማስረጃና የሆነ ኤቪደንስ ይዘን መጣን ይሄንን እኛንን ብለን ታግለን አይደለም። እናንተ ራሳችሁ በክርስቶስ የተገለገላችሁ መሆናችሁ ማንነታችሁ ይገልጠዋል። አያችሁ፣ ለካ ሰው ኢየሱስን ሲሰበክ ሰው ለኢየሱስ ከተሰራ ራሱ የኢየሱስ መልእክት ይሆናል። ለካ ትልቁ ጉዳይ እናንተን ራሳችሁን መልእክት ማድረግ ነው። ምን የሚል በመንፈስ የተጻፈ በስጋ በሰው ላይ በድንጋይ ላይ አይደለም። ይሄኛው መልእክት በድንጋይ ላይ በጽላት ላይ አይደለም የተጻፈው። ይሄኛው መልእክት የተጻፈው በምን ላይ ነው? በልብ ላይ የተጻፈ ነው። የሚገርመው ደግሞ ትነበባላችሁ። እስቲ አጠገባችሁ ያለውን ሰው ትነበባላችሁ። ስትነበቡ ግን የማን መልእክት ተብላችሁ ነው የምትነበቡት? አያችሁ፣ የተጻፈባችሁ ይነበባል። ኢየሱስ ከተጻፈባችሁ የሚያነባችሁ ሰው እናንተ ላይ ኢየሱስን ያነበዋል። አሜን ነው። ኢየሱስን ያነበዋል። ስለዚህ ሰዎች እናንተን አይተው የሰማዩ አባታችሁን ሊያከብሩት የሚችለው ብርሃናችሁ ሲበራ ነው። ትነበባላችሁ። እንነበባለን። እና ጳውሎስ በጣም በኮንፊደንስ ምንም የሚያሳስበኝ ነገር የለም ማለት ነው። እናንተ እኮ ምን የምትሉ ናችሁ? የምትነበቡ ናችሁ።
ስለዚህ ደብዳቤ ይዤ በየከተማው እየዞርኩ እኔ አገልጋይ ነኝ ብዬ የመናገር ግዴታ የለብኝም። ለምን? ከደብዳቤው በላይ የሚያወሩ ህዝቦች አሉ። ደብዳቤ ይዞ መጥቶ እኔ አገልጋይ ነኝ ከማለት በላይ እናንተ ውስጥ የተጻፈው ኢየሱስ ራሱ ያወራል። እናንተ ልብ ላይ የተተከለው ኢየሱስ ራሱ ያወራል። ክብር ለኢየሱስ ይሁን። ከዛ በኋላ ቁጥር 4 ላይ ደግሞ እንዲህ አላቸው። እያለፍኩ ነው። ዋናው በተለይ በጣም ማወራበት ክፍል ላይ እስክደርስ ድረስ እነዚህን እንደው ለማስቀመጥ ያክል። ከዛ በኋላ በክርስቶስ በኩል ወደ እግዚአብሔር እንዲህ ያለ እምነት አለን። እንዴት አይነት እምነት? እንዴት ያለ እምነት? እንዲህ ያለ እምነት አለን። ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳችን እንኳን ልናስብ ራሳችን የበቃን አይደለንም። ሃሌሉያ ሃሌሉያ አሜን። ይሁላችሁ ይሄ የአዲስ ኪዳኑ አገልግሎት ወይም ደግሞ የአዲስ ኪዳኑ ህይወት ሰው ብቃት ላይ አልቆመም። ምንም አይነት ነገር አድርጉ፣ የትኛውንም አይነት መንገድ ሂዱ፣ ለመኖር ጸጋን የተሰጣችሁ፣ ለማገልገል ጸጋን የተሰጣችሁ። የትኛውም ሰው እዚህ ቤት ውስጥ በጣምም ብቁ ነኝ ብሎ ማሰብ አይችልም። ምንም አልችልም ብሎ ማሰብ አይችልም። ተውት፣ ብቁ ነኝ ብሎ እንኳን ለማሰብ ብቃት የለንም። ራሱ እሱ ብቃት የለንም። እንዴት ካለን ብቃታችን ግን አለን። ብቃት አዎ፣ ብቃታችን ግን ከማን ነው? ከእግዚአብሔር ነው። ስለዚህ ለዚህ ለአዲስ ኪዳን አገልጋዮች እንድንሆን ምን አደረገን? ብቁ አደረገን። አበቃ። ኢየሱስን ለማውራት ለሰዎች ኢየሱስን ለመንገር በሰዎች ህይወት ውስጥ ኢየሱስን ለመሳል እኔ አልችልም የሚለውን ሰው እኔ ባንተ ውስጥ እችላለሁ የሚል ኢየሱስ። እኔ እንዴት ብዬ ነው ይሄንን ነገር መረዳት የምትችለው ስትሉ፣ አይደለም በዚህ አእምሮ አትረዳው። ይሄንን እንድትረዳው የሚያደርግ የኔ ህልውና አለ ይላል። ያላችሁ ኢየሱስ ሲጀመር የመረጠው 12 ሰዎች ከመካከላቸው አንድ ብቻ ነው የከተማ ልጅ። እሱም ያስቆሮቱ ይሁዳ ነው። እሱም ሸሎ 11ዱ የገሊላ የገጠር ሰዎች ናቸው። በሙያቸው አሳ አጥማጆች ናቸው። ያው ምን ያላሉ ነው የሚላቸው መጽሐፍ? ያልተማሩ ማለት በዛ ዘመን በነበረው የአካዳሚ ስታተስ እኒህ ሰዎች በፍጹም ይሄ አይነቱ ኃላፊነት እንኳን ሊወድቅባቸው እንዲህ አይነቱ ወሬ ሲወራ እንኳን ውጡ የሚባሉ ሰዎች ናቸው። አይገባችሁም እና ኢየሱስ የሆነ ተስፋ የቆረጠ ይመስላል አይደል? አስብስቡ የሆኑ አሳ አጥማጆች ምናምን በቃ መረብ አስጥሎ ነው ያመጣቸው። እሷም መረብ እነሱ ራሱ እንትን ሆናባቸው አለች። እኛ ሁሉን ጥተን ምናምን ተከተልን። ምንድን ነው መጨረሻችን እያሉ እኮ ማለት ትልቅ ነገር ጥሎ አይደለም የመጡት። ኢየሱስ እነዚህ ሰዎች ውስጥ ግን አንድ ትልቅ ነገር አይቷል። አሜን። ምን መሰላችሁ? ጴጥሮስ ውስጥ ያለውን ብቃት ተማምኖ አይደለም ኢየሱስ የጠራው። ጴጥሮስን እንዴት እንደሚያበቃው ስለሚያውቅ። አሜን። በላችሁ የጠራችሁ ጌታ እናንተ ላይ ያለውን አቅም ተማምኖ አልጠራችሁ። አሜን። እንዴት አቅም ያለው ሰው እንደሚያደርጋችሁ ያውቃል። አሜን። አሜን በሉ። አሜን። በላችሁ አልችልም የሚል መንፈስ ወደ ልባችሁ ሲገባ እንዲበሉ እኔ በራሴ ብቁ አይደለሁም። ሃሌሉያ። አሜን። ግን ብቁ የሚያደርግ እግዚአብሔር መንፈስ ከኔና ከእናንተ ጋር አለ። አሜን። ለዚህ ነው መጽሐፍትን መናገር የማይችሉ ሰዎች፣ ማውራት የማይችሉ ሰዎች የሉቃስ ወንጌል ምዕራፍ 24 ቁጥር 44 ላይ ሄዳችሁ ይሁት እንዲህ አላቸው፣ መጽሐፍትን ያስተውሉ ዘንድ አእምሯቸውን። አሜን። ከዛ በኋላ እኒህ ሰዎች አእምሯቸው ከተከፈተ በኋላ ቆመው የተከራከሩት እነ ገማልያል ፊት ነው። እኒህ ሰዎች ይናገሩበት የነበረውን ጥበብ ማንም ሊቋቋመው አልቻለም። ይናገሩበት የነበረውን መንፈስ አያችሁ። መጽሐፉን እነዛ ካነበቡት ነው፣ እነሱ ግን ከደራሲው ነው። ሃሌሉያ ሃሌሉያ። ያላችሁ መጽሐፉን ይዞ ማውራትና ደራሲውን ይዞ ማውራት ይለያያል። ስለዚህ ኢየሱስን ሲተርኩት አልተቸገሩ። ኢየሱስን ሲያወሩት ምን አላሉ? አልተቸገሩ። አሜን። እነዛ ያልተማሩ አሳ አጥማጆች ዛሬ ብዙዎች ባልተማረው የጴጥሮስ መልእክት ላይ ብዙ ሰዎች ፒኤችዲያቸውን ሰርተዋል። በአንድ መሀይም ጽሑፍ ላይ
ለምን መሰላችሁ? ሰውየው እንጂ ያልተማረው ውስጥ ያለው መንፈስ። ሃሌሉያ። እዚህ ነው ዮሐንስ ላይ እንደዚህ ይላል። ዮሐንስ መልእክት ላይ በእናንተ ውስጥ የሚኖረው ቅባቱ ምን ይላቸዋል? ያስተምራቸዋል። አሜን። እዚህ ቤት የእውቀት ክፍተት አይኖርም። አሜን። አንዳንድ ጊዜ ይህንን ነገር ባወራው ይሄ ሰው ይገባው ይሆን? እኔ ደህንነት ሳስተምር ብዙ ጊዜ የምገረመው በዚህ ነው። ማለት በአካዳሚ በጣም ምንም አይነት እንደው እነሰው ስንለካቸው ምንም ያልተማሩ መጽሐፍና ማንበብ የማይችሉ ሰዎች እንዴት ይሆን ግን አሁን ማወራው ነገር ይገባቸው ይሆን ብለን እኔ መንፈስ ቅዱስ አንድ ያስረዳኝ፣ አንተ የምታወራውን ሳይሆን እኔ ማወራውን ነው ሰዎች የሚሰሙት። ሃሌሉያ። ለካ እኛ የምናወራው ይመስለናል ሰዎች የሚገባቸው። ከእናንተ አፍ ይውጣ እንጂ ለልባቸው የሚያበራው መንፈስ ቅዱስ። አሜን። ስለዚህ እኔ ማወራው ማንም አይገባውም ማለት አይቻልም። ሰዎች ላይገባቸው አይችልም። በእግዚአብሔር መንፈስ የተገለጠ እውነት ስለሆነ አዲስ ኪዳን እስቲ አዲስ ኪዳን ነው። አዲስ ኪዳን እስቲ እኔ በሉ እኔ የአዲስ ኪዳን የአዲስ ኪዳን ሰው ነኝ። ሰው ነኝ። ስለዚህ በዚህ የኪዳን ክብር ልክ እንድትኖሩ ነው ዛሬ ማወራው። በዚህ የኪዳን ክብር ልክ አያችሁ፣ ያኛው የሞት አገልግሎት የተባለው ኪዳን ክብር ከነበር ያ የሞት አገልግሎት የተባለው ኪዳን ሰዎችን በብዙ መንገድ መርዳት ከቻለ እኔና እናንተ እጅ ላይ የገባው ኪዳንማ ይበለጣል። አሜን። ለዚህ አላቸው በገዛ እጃችን እንደሚሆን አንዳች እንኳን ልናስብ ራሳችን ይበቃል አይደለንም። እርሱ ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃል። ፊደል ይገድላል፣ መንፈስ ግን ሕይወትን ይሰጣል። በመንፈስ ወይም በመንፈስ ቅዱስ አዲሱ መደበኛ ትርጉም ላይ ይሄንን ቃል ይለዋል። በመንፈስ ቅዱስ በተመሰረተው አዲስ ኪዳን ይላል። የአዲስ ኪዳን መሰረቱ ማን ነው? መንፈስ ቅዱስ። መንፈስ ቅዱስ ደግሞ ማንን መግለጥ ነው ስራው? ኢየሱስን። ስለዚህ ፊደል ይገድላል፣ መንፈስ ግን ሕይወትን። ይሄ ቃል በተለይ ይሄ ቃል ሲፈታ ትንሽ አቢውስ ተደርጎ ፊደል ይገድላል ሲባል አንዳንድ ሰዎች መጽሐፍ ቅዱስ ማንበብ ይገድላል ብለው አርጉ ነው። ኖ እሱን አይደለም እያለ ስለ ብሉይ ኪዳን ከኢየሱስ መምጣት በፊት ስለነበረው ስለዛኛው ስለ አሮጌው ኪዳን ሕግ በተነበበ ቁጥር እሱ ሕግ ምንድን ነው? በውስጡ ምን ይዟል? ሞት የለም አለ እኮ። ይህንን የማያደርግ ይሞታል ነው አይደል እያለ ያለው። ይህንን የማያደርግ 613 ሕጎች አሉ። በጌባልና በናባው ተራራ ላይ ቆመው የእርግማንና የበረከትን ቃል 6 ነገዶች ቆመው አውርተዋል አይደለ? ይህንን ሕግ የማያደርግ ይሄዱንበት ያይሁንበት ብለው የመርገም ቃል ወጥቷል። ደግሞ የበረከት ቃሎቹ ያንሳሉ ከመርገም ቃሎቹ። ስለዚህ ይህንን የሚያክል አገልግሎት ወይም ደግሞ ወደዛኛው ኪዳን ሰዎች ሲሳቡ እሱኛው ምንድን ነው? ፊደል ምን ይላል? ይገላል። በኋላ በደንብ እንዴት እንደሚገላ አሳያቸዋል። ከዛ በኋላ ቁጥር 7 ላይ ዳሩ ግን የእስራኤል ልጆች ስለዚያ ስለተሻለው ስለፊቱ ክብር የሙሴን ፊት ትኩር ብለው ምን ማለት መመልከት እስኪሳናቸው ድረስ ያ በፊደል በድንጋይ ላይ የተቀረጸው የሞት አገልግሎት በክብር ከሆነ የመንፈስ አገልግሎት እንዴት ይልቅ በክብር አይሆን? ይሄኛውን የምን አገልግሎት ይለዋል? ብሉይ ኪዳንን የሞት አገልግሎት ይለውና ይሄኛውን አገልግሎት የሕይወት አይደለም ይለው የመንፈስ ይለዋል። ሃሌሉያ። ለምን መሰላችሁ? መንፈስ ሕይወትን ይሰጣል። መንፈስ ሕይወትን ይሰጣል። የአገልግሎት ግን የሞት አገልግሎት ነው። ስርዓት ነው፣ ሕግ ነው። በፍጹም ምን መሆን አልቻለም? ምን መሆን አልቻለም? ሕይወት መሆን አልቻለም። በጣም ተባረኩ። ያኛው አገልግሎት የምን አገልግሎት ነው አልኩ? የሞት ሙሴ ራሱ ሙሴ እንኳን በዛ አገልግሎት ውስጥ ቆሞ ፈራው ነው አይደለ? እንቀጠቀጥም አለው። ይህንን የሚነካ ምን ይበል? ወደዚህ የቀረበ ይገደል። እግዚአብሔር ተገልጦ እግዚአብሔር በመካከላቸው መጥቶ ሁሉም እባክህ ሙሴ እግዚአብሔር አይናገር፣ አንተ ምን በለን ተናገረን። ራሱ ሙሴ ፈራው፣ እንቀጠቀጥም አለው። እግዚአብሔር ወርዶ በመሃላቸው ፍርሃት ነው።
ያኛው አገልግሎት የሞት ፍርሃት ያለበት፣ ሞት የነገሰበት፣ ሰዎች ጥቂቷ ስህተታቸው ከእግዚአብሔር ጋር በሞትና በሕይወት መሀል የምታደርጋቸው። አዲሱ ኪዳን ግን ቃል ሥጋ ሆነ። አሜን። በሰዎች መካከል አደረ። በመካከላቸው እየነኩት አለ። ያ ሊያዩት ያልቻሉት፣ ያ ሊነኩት ያልቻሉት መጣና መሀላቸው አብሯቸው በክም ያለ። ከናዝሬት ይሁዳ መሄድ ሆነ። ኢየሩሳሌም፣ ከገሊላ ኢየሩሳሌም፣ ከአንዱ ሰፈር አንዱ ሰፈር መሄድ ሆነ። ያ ከዘላለም የሆነ የእግዚአብሔር ልጅ ቃል ሆኖ ሥጋ ሆኖ በሰዎች መካከል አድሮ የሚነካ ሆነ። የማይነካው የሚነካ ሆነ። የማይወሰነው የሚወሰን ሆነ። የማይሞተው የሚሞት ሆነ። ይሄ አገልግሎት ሙሴ በድንጋዩ ላይ ካየው፣ በተራራው ላይ በሲና ተራራ ላይ ካየው እሳትና ጢስ በላይ የከበረና እጅግ የላቀ ቃላት ሊነግሩት የማይችሉት ለሰው አእምሮ ያኛው የተለቀ ይመስላል። ይሄኛው ጋር እሳት የለም፣ እዚህኛው ጋር እዚህ ነው የዕብራውያን ጸሐፊ ወደዚህ ተራራ አልደረሳችሁም ማለት ወደሚጤሰው ተራራ ምዕራፍ 12 ላይ እጅግ በፈሩበት በዛ ስፍራ እናንተ አልደረሳችሁም። ይልቅስ አለ ወደ እግዚአብሔር ከተማ አለ በደስታም ወደ ተሰበሰቡ ወደ አእላፋት ቅዱሳን ከአቤል ደም ይልቅ የሚሻል ነገር ወደሚናገር ወደ መርጨት ደም ደርሳችኋልና የአዲስ ኪዳን መካከለኛ ወደሆነ ወደ ክርስቶስ ሲደርሻለሁ። ካልደረስኩበት በሉ የደረስኩበት ይበልጣል። ያላችሁበት ኪዳን የከበረ ነው እንዳይቀልብን። ያኛው ኪዳን እያሰብን የኛው ኪዳን እንዳይቀልብን ያለንበት ኪዳን ክቡር ነው። ለዚህ ነው ያኛው የሞት አገልግሎት በክብር ከሆነ በመንፈስ የሆነው አገልግሎትማ እንዴት ይበልጣል? እንዴት ይበልጣል? ምኑ ይወዳደራል? ይኸውላችሁ ወገኖቼ ይህንን ስናገር ምክንያት አለኝ። ዝም ብዬ አይደለም። ብዙ ጊዜ ህይወታችንን በጣም ሰንጎ የያዘ አሁንም ወደድንም ጠላንም የዛኛው ኪዳን ፍቅር አለብን። ከኢየሱስ ይልቅ ሰው በሙሴ ይደነቃል። ከኢየሱስ ይልቅ በኤልያስና በእነ ኤልሳ ተአምራት ሰው ይገረማል፣ ይናፍቃል። እግዚአብሔር ሆይ መቼ ነው ክብርህን የምትገልጠው ብሎ ሰው ሲያስብ በአጥንቱ ሙታን ካስነሳው ኤልሳ ይልቅ ሞትን ድል አድርጎ የተነሳው ኢየሱስ ይበልጣል። ኢየሱስ አይደበዝዝብንም። ቅድም አሳያችኋለሁ ወዳልኳችሁ አያችሁ። ብሉይ ኪዳን ሁሌም ሲነበብ ምን ይላል አለ? በክብር ከሆነ የመንፈስ አገልግሎት እንዴት ይልቅ በክብር አይሆንም? የኩነኔ አገልግሎት ክብር ከሆነ ይልቅ የጽድቅ አገልግሎት በክብር አብዝቶ ይበልጣል። ያ የከበረ እንኳን እጅግ በሚበልጠው ክብር ምክንያት በዚህ ነገር ክብሩን አጥቷል። ያ ይሻር የነበረው በክብር ከሆነ ጸንቶ የሚኖረውማ እጅግ ይልቅ በክብር ሆኗል። ሁለቱን ነው የሚያወዳድረው፣ ጸንቶ የሚኖረውና የተሻረው። ጸንቶ የተሻረው እንኳን ክብር ነበረው፣ ግን ተሽሯል፣ አሮጌ ነው፣ አልፏል። ግን አሁን ደግሞ ምንድነው ታዲያ ችግሩ ስንል እንግዲህ እንዲህ ያለ ተስፋ ካለን እጅግ ገልጠን እናገራለን። የዚያ ይሻር የነበረው መጨረሻ ትኩር ብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለንም። ነገር ግን ሀሳባቸው ምን አለ ይላል? ደነዘዘ። ቁጥር 14 በደንብ አድምጡ። ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራልና በክርስቶስ ብቻ የተሻረ ነውና። ነገር ግን እስከ ዛሬ ድረስ የሙሴ መጽሐፍ በተነበቡ ጊዜ ሁሉ ያ መጋረጃ በልባቸው ይኖራል። ወደ ጌታ ግን ዘወር ባለ ጊዜ ሁሉ መጋረጃ ይወሰዳል። ይኸውላችሁ ብሉይ ኪዳን ሆኖ ከተወራ እመኑኝ መጽሐፍ እንዲህ ነው የሚለው፣ መጋረጃ ነው። ይህንን ታዲያ እንዴት ነው ታዲያ ይሄ ምን ማስረጃ አለ ይሄ ለመሆኑ? ለዚህ ማስረጃ የገላትያ መጽሐፍን ሄዳችሁ ስትመለከቱ
የገላትያ ሰዎች ማለት በእግዚአብሔር ኃይል በእግዚአብሔር መንፈስ በብዙ ክብር ወንጌልን ሰምተው በእምነት በሆነ መስማት መንፈስ ቅዱስን የተቀበሉ ሰዎች ናቸው የገላትያ ሰዎች ማለት። የገላትያ ሰዎች በክርስቶስ ኢየሱስ ብቻ በማመን ስለሚገኘው ድህነት ሰምተው ድነትን አግኝተው ሌላ ነገር አልነበራቸው። በኋላ ላይ ግን ሌሎች ሰዎች መጡ፣ ሌላ ወንጌል የያዙ። ምን አይነት ወንጌል? ልዩ ወንጌል የያዙ ሰዎች በመካከላቸው መጡ እና ኢየሱስ ብቻውን እኮ አያድንም። እንዴት ኢየሱስ ብቻውን ያድናል? እናንተ እኮ ያድናል የምትሉት ኢየሱስ ራሱ በአይሁድ ስርዓትና በአይሁድ ወግ አልፎ የመጣ ነው። ስለዚህ ሳትገረዙ እንዴት ነው ድነት ሊመጣ የሚችለው? እሺ ተውት፣ ሌላ ማስረጃ እንኳን ይቅር፣ እነሱ ናቸው የሚሏቸው። ራሱ እናንተ ያድናል የምትሉት ኢየሱስ እኮ ተገርዟል። በስምንተኛው ቀን ምን ብሏል? ተገርዟል። እሱ ተገርዞ እናንተ ማትገረዙት ማን ናቸው? ስለዚህ ያለ መገረዝ ድነት የለም የሚል ስብከት መሀላቸው ገባ። መሐመድ ሰበክ ጀመረ። እንግዲህ ልክ ብሉይ ኪዳን ሲነበብ መጋረጃው ምን ይላል አለ? ይመጣል እና ደንዝዘዋል አለ። ሁልጊዜም ብሉይ ኪዳን ሲሰበክ ብሉይ ኪዳን እያልኳቸው ያለው የተሻረውን ኪዳን እንጂ የብሉይ ኪዳንን መጽሐፍት መስበክ አይደለም እያልኩ ያለው። ኪዳኑን የዛሬ አድርጎ መስበክ እንጂ መጽሐፉን አውጥቶ ውስጡ ያለውን መገለጥ መስበክ ይለያያል። አደራ እያልኩ ያለው ብሉይ ኪዳንን መስበክ ኃጢአት ነው። ምክንያቱም መጽሐፍት ሁሉ ስለ ኢየሱስ ስለሚሆኑ። ግን ኪዳኑ ያኛውን ኪዳን በክርስቶስ ያልተጨረሰውን ኪዳን ልባችን ውስጥ ዛሬስ የትኛው ጋር ነው እያጋደለ ያለው? በኢየሱስ ብቻ መፍትሄ ያለ ብለን እናምናለን። ዛሬ ይሄንን የምለው በጣም ብዙ ሰው ከኢየሱስ ውጭ አማራጭ እየፈለገ ነው እንዳይመስላችሁ። ይሄ የድህነት ትምህርት ሆኖብን አይደለ? ድህነት ላይ ብቻ የሚነሳት ነው። ከዛ በኋላ የገላትያ ሰዎች ከዚህ እውነት ተጠርገው ወጡና አይ ኢየሱስ ብቻውን አያድንም እና ገረመው ጳውሎስ። ወገኖቼ በጣም ነው የገረመው። ከዛ በኋላ ምዕራፍ 3 ላይ ምን አላቸው? እናንተ የገላትያ ሰዎች ኢየሱስ ክርስቶስ እንዴት ሆኗል? እንደተሰቀለ ሆኖ በልባችሁ ምን ብሎ ነበር? ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ምን አይነት አዚም ነው? እንደተሰቀለ ሆኖ ልባችሁ ውስጥ የተሳለውን ኢየሱስን ምን ብሎባችኋል? ይኸውላችሁ ዛሬም እነግራችኋለሁ፣ ብዙ የትምህርት ነፋሶች ሲመጡ፣ የትኛውም አይነት ትምህርት ሲመጣ ዋና ዓላማው እናንተን ከቤተ ክርስቲያን ማባረር፣ እናንተን ወደ ሌላ ምዕራፍ ማስቀየር አይደለም። ከእናንተ ልብ ውስጥ ኢየሱስን ማደብዘዝ። ሴጣን ምንም አይፈልግም። እናንተ ልብ ውስጥ ማንም አደብዝዝ ኢየሱስ እንደተሰቀለ ሆኖ አሁን ዋጋ እየከፈለላቸው ያለ ያክል ይሰማቸው ነበር። እኔ እንድታስተምሩ ይፈልጋለሁ አላቸው። እንዴት ነው? በጸጋ አይደለም ወይ ዳናችሁት? መንፈስ ቅዱስን የተሞላችሁት የሕግን ስራ በመፈጸም ነው ወይ? በእምነት በሆነ መስማት አይደለም ወይ? አሁን ምንድን ነው አዚም የሆነባችሁ? ለካ ሰው ኢየሱስ ካልተነገረ ኢየሱስ ካልተወራለ እመኑኝ ልባችን ውስጥ ምን መምጣት ይጀምራል? ድንዛዜ። ምን መምጣት ይጀምራል? ድንዛዜ። ዛሬ ላይ የኢየሱስ ስም መግቢያና መውጫ ተደርጎ መሀል ላይ ግን ሌላ ዓለም ነው አይደል እየተወራልን ያለው? አይደለም ነው። ይኸውላችሁ በክርስቶስ ያገኛችሁት የህይወት ክብር ይበልጣል። በዚህ ዓለም ላይ የፈለገውን ያክል ከዚህ በኋላ የምታገኙት ነገር ካገኛችሁት ጋር ያወዳደር። የዘላለም ህይወት እኮ አግኝተናል። አሜን። ሌላውን እኮ አልከለከለም። መንግስቱንና ጽድቁን እሹ ሌላው ይጨመርላችኋል እኮ ተብለን። መንግስቱን ከሸፈነብን ጽድቁን ከሸፈነን ግን የሚጨመረው ግን ባይጨመርልን አይሻልም? ስለዚህ እነዚህ የገላትያ ሰዎች ማነው ልባቸው የደበዘዘ? ሲያጠገባቸው ያለውን ሰው እንዲበሉት ልብህ ውስጥ በሉት ኢየሱስ መደብዘዝ ከጀመረ በሉት አደጋ ውስጥ ነህ በሉት።
ጥያቄዎቻችን ከደመቁ፣ ጩኸቶቻችን ከደመቁ፣ ዛሬ ለእኛ ከኢየሱስ ውጭ ሆነው መፍትሄ እንደሚሆኑልን የምናስባቸው ነገሮች በሕይወታችን ውስጥ መብዛት ከጀመሩ ወገኖቼ ኢየሱስ እኛ ውስጥ መደብዘዝ ጀምሯል። እኒህ ሰዎች ዛሬ እኔና እናንተ የእነሱ ርዕስ አይደለም ርዕሳቸው፣ ግን መገረዝ ምን ሆነ እነሱ ጭንቅላት ላይ ከኢየሱስ በለጠ አይደለም። አልተለቀባቸውም እንደ መገረዝ ካልተገንዶም እንዲ ያለቀው 5 ላይ ብዙ ጊዜ እንለዋለን። የሚያውቋችሁ ይቆረጡ የሚለውን ቃል እንጠቅሰዋለን እያላቸው ያለው ምንድን ነው? በነፃነት እንድትኖሩ ክርስቶስ ኢየሱስ ነፃ አውጥቷችኋል። እንግዲህ ደግማችሁ በባርነት ቀንበር አትያዙ። እና የሚያውቋችሁ ወይም ተገረዙ እያሏችሁ የሚያስጨንቋችሁ ሰዎች አይደለም መገረዝ ከፈለጉ ዋናውን መጎንደል ይችላሉ ይላል። እኔ ያለው ነው አይደለም መገረዝ ይላል አዲሱ መደበኛ ይጎንደሉት። ከዛም አልፎ የፈለጉትን ማድረግ እናንተ ግን በክርስቶስ ነፃ ወጥታችኋል። እንደገና በባርነት ቀንበር ምን አትበሉ። ይኸውላችሁ ከኢየሱስ እያሸሸ ከኢየሱስ እየመለሰ ዛሬም ባሪያ ላይ ያደረገ የሚፈልግ ሰዎችን ብልጽግና ባሪያ ካረጋቸው ከኢየሱስ ከበለጠባቸው አደጋ ውስጥ ናቸው። የዚህ ዓለምን ስኬት የህይወት መለኪያችን ምንድን ነው? ብዙ ክርስቲያን ዛሬ ላይ ህይወቱን እየለካ ያለው ዓለም በሰጠችው መለኪያ፣ ዓለም በሰጠችው የሀብት ልኬት፣ የኑሮ ልኬት አልተሳካልኝም አልሆነልኝም ብሎ ተስፋ ቆርጦ የሚያኩረመርመው ኢየሱስ ክርስቶስ በህይወቱ ውስጥ እንዳለ ሰው ሳይሆን አንድ ኢየሱስን የማያውቅ ሰው የሚኖረውን አይነት ህይወት ነው። ወገኖቼ ስኬት በዚህ አይለካም። እዚህ ቤት ውስጥ እርግጠኛ ሆኜ በክርስቶስ ኢየሱስ ያመነ ሰው የሆነ በሙሉ እርግጠኛ ሆኜ ልንገራችሁ ተሳክቶላችኋል። አሜን በሉ። ወዴት ነው የሚሳካላችሁ? ከዚህ በላይ ይኸውላችሁ የመጨረሻው የስኬት ልክ የዚህ ዓለም ወይ ስልጣን ላይ ወይ ሀብት ላይ ነው የሚያስቀምጣችሁ። እኔና እናንተ ግን ወስዶ አውቀኝ ያስቀምጣል። ስለዚህ ሰይጣን መጥቶ ያልሆነላችሁን ማት ርዕስ ሊነግራችሁ ይችላል። ያልሆነልህም ያልሆነልሽም ማት ከዛ በኋላ እኛ ውስጥ ማንን ነው የሚያደበዝዝብን? ኢየሱስን መጥቶ ያወጣና ያደበዝዝብናልና ተራ ሰው ነኝ ብለን እናስባለን። በቃ የኔ ህይወት እኮ ከንቱ ነው፣ ዝም ብዬ ወጥቼ የምገባው በቃ የሆነ ምንድን ነኝ? ለምንድን ነው ግን የተፈጠርኩት? ለምንድን ነው ግን የምኖረው? እንደ ትርፍ ሰው ስንት የራሳችንን እንቆጠር፣ እንደ ትርፍ ሰው እንደማይጠቅም ሰው ራሳችንን ላይ። ወገኖቼ መንግስት ተሸክማችኋል። ኢየሱስን የሚያክል ንጉሥ በልባችሁ ውስጥ ይኖራል። አሜን። ይሄን የሚነግረን አዲስ ኪዳን ነው። ብሉይ ኪዳን ይሄን አይነግረን እያልኩ ያለሁት መጽሐፉን አይደለም ኪዳኑ ነው። ስለ ኪዳን ነው እያወራ ያለው እንጂ ስለ ብሉይ ኪዳንና ስለ አዲስ ኪዳን መጽሐፍት እያወራ ስለ ስክሪፕቸር አይደለም ነው፣ ስለ ኮቨናንት ነው እያወራ። እኔ ኪዳን ላይ ነው ወሬ። ይሄ ኪዳን ግን ያለ ቅጥ አክብሯችኋል፣ አክብሮናል፣ ስፍራችንን ቀይሮታል። በሰማያዊ ስፍራ በአብ ቀኝ የምንቀመጥ ሆነናል። ይሄ ኪዳን ልጆች አድርጎናል፣ የእግዚአብሔር ልጆች። ሃሌሉያ! በዚህ ኪዳን ልጅ ነው የተደረጋችሁ፣ የምትሰሙ ናችሁ። እማትገቡበት ስፍራ የለም። ይኸውላችሁ ሊቀ ካህኑ ቅድስት ይገባል፣ ካህናቶች ቅድስተ ቅዱሳን ላይ፣ ህዝቡ አደባባይ ላይ፣ አህዛብ ደግሞ ሩቅ ነበር ከአደባባይ ውጭ ርቃችሁ ነበር ማለት ነው። ርቀው የነበሩትን ቀርበው የነበሩትን ሁሉንም በክርስቶስ ምን አደረገ ይላል አዳነ። እኔና እናንተማ በጣም ሩቅ ነበር። አሁን ከቅድስትም አለፈ። አሜን። ከቅድስተ ቅዱሳኑም አለፈ። አሜን። እንደውም ይባስ አለና መቅደሶቹ አደረገ። ሃሌሉያ። አትገቡበትም የተባለበትን ቦታ መጣና አይ አትገቡበትም የተባላችሁበት ቦታ በዚህ ኪዳንን ያስገባችኋለሁ። መግባት ብቻ አይደለም፣ እኔ ራሴ እናንተ ውስጥ መኖር ጀምራለሁ አለ። እግዚአብሔር ያለበት ቦታ ሄዶ ለማምለክ የተከለከለን አሕዛብ ዛሬ እግዚአብሔር ራሱ በእኛ ውስጥ የሚኖር ሆነ። አረ ይሄ ክብር ነው። አረ ይሄ ድንቅ ነው። ይሄንን እያሰበ ይሄ ጉባኤ ዛሬ በኢየሱስ ስም ላይ ጽናና አይችልም። ሃሌሉያ። ተራ አይደላችሁ፣ መቅደስ ናችሁ፣ ያውም የእግዚአብሔር መንፈስ ማደሪያዎች። አሜን። ዛሬ ሰይጣንን ስብከት ነው ከቶ
ሊያደናግረን ምንም ዝም ብሎ ሰው ብቻ እንደሆነ እናስብ ያደረገን ነው። እኛ መንፈሳውያን መንፈስ በሚሆን በእግዚአብሔር የምንመራ አሜን። የእግዚአብሔር ልጆች ነን፣ ከልጅነትም ደግሞ ወራሾች ነን። ይሄ ኪዳን ይህን ክብር ሰጥቶ ነው። በዚህ ኪዳን ከብራችኋል። እዚህ ኪዳን ውስጥ ነን። አሜን አሜን። እኔ በቃ ለዚህ ህዝብ ዛሬ ለማስታወስ የመጣሁት አዲስ ኪዳን ውስጥ ነን ልል ነው። ለምን መሰላችሁ? ኑሯችን ራሱ አዲስ ኪዳን ውስጥ ያለን አልመስል እያለ መጣ አይደለም? ነው አይደለም? እውነት ነው አይደለም? እውነት ነው። ዛሬም ገና የሆነ አዳኝ እንጠብቃለን። ከሆነ ነገር ውስጥ መጥቶ የሚያወጣንን እንጠብቃለን አይደለም? እግዚአብሔር መቼ ነው መጥቶ እንዲህ በክርስቶስ ኢየሱስ እኮ ከዘላለም ሞት አወጣህ። አሜን። እንዴ ማንም ሊያወጣን ከማይችለው ስርዓት ፈታን። አሜን። ታዲያ አሁን የቸገረንን መሰላችሁ? እዚህኛው ኪዳን ውስጥ ያለውን ህይወት ኤክሰርሳይዝ ማድረግ አልጀመሩ፣ ኢንጆይ ማድረግ አልጀመሩ፣ በኢየሱስ መደሰት አልጀመሩ። በጌታ ደስ ይበላችሁ። ደግሜ ላለው ደስ ይበላችሁ። አሁን እዚህ ደስታ ውስጥ ተደሰቱ። አሜን። እዚህ ደስታ ውስጥ የሚፈሰውን እርካታ እሱን ሩኩ። ተፈቅዶላችኋል። እዚህ ውስጥ ኢንጆይ ያደረግን እንድንኖር ተፈቅዶልናል። ለምን ብትሉ ኃይል አለ። ሃሌሉያ። መንፈስ ቅዱስ ሊያውም እኮ ለዘላለም ከኛ ጋር ሊኖር ነው። አብሮኝ መንፈስ ቅዱስ አለ፣ ከኔ ጋር ይኖራል። ግን ይሄ ሲሆን ችግር የለም አለ። ከችግር የሚበልጥ ግን ሕያውነት አለ፣ ህልውና አለ። ስለዚህ አዲስ ኪዳኑ ትምህርት እንደገና ድል ሊሰጣቸው ሲፈልግ ጳውሎስ ምን አለ? እዛው ገላትያ 4:19 ላይ ኢየሱስ ክርስቶስ አለ እንደተሰቀለ ሆኖ በልባችሁ ተስሎ ነበር ብሏቸው 3 ላይ 4:19 ላይ እንዲህ አላቸው። እንደገና አለ። መቼ? እንደገና። ዛሬ አሜን በሉ። አሜን። እንደገና ለካ ኢየሱስ እንደገና በሰው ልብ መሳል ይችላል። አሜን። እንደተሰቀለ ሆኖ በልባችሁ እስኪሳል ድረስ ምጥ ወገኖች፣ ዛሬ ልጠይቃችሁ፣ በልባችሁ ማን የተሳለ? ምንድን ነው የተሳለው? ልባችሁ ውስጥ ያለውን ስዕል ተመልከቱት። ልቤ ውስጥ ምን አይነት ስዕል ነው በጣም ጎልቶ እየታየ ያለው? ጥያቄ ይሆን? አብስትራክት ሆኖ ተሰቅሎ ያለው? ይኸውላችሁ ልባችን ውስጥ የተሳለው ስንናገረው፣ ስናወራው፣ ስንኖረው ይታወቃል። ዛሬ ወደ ኋላ ልውሰዳችሁ። ጌታን ያገኛችሁበትን የመጀመሪያውን ወራት እስቲ ያስታውሱ። ያን አፍላ ጊዜ ያስታውሱ። ከኢየሱስ ውጭ ወሬ ነበራችሁ? አውርታችሁ ማጠቁት፣ አውርተን ማጠቁ ስለማለት አዲስ እረኛ ከብት አያስለኛ ሲባል አዲስ ጴንጤ ከጳጳስ ከፓስተር ይበልጣል እየተባለ ብሄርንበት ሁሉ ኢየሱስን ያወራል። ፍቅሩ ትኩስ ነው አይደለም? ነው እድገት ያጠፋው ማደጋችን በነገር ሁሉ ነው አይደል? ለመገለጥ ያለበት ስናድግ ሆነ የረሳነው አድገን ነው። እንደ ትላንትናው በጣም ይገርመውን ያልቻልነው አድገን ነው። ላገኘነው ሰው ሁሉ ኢየሱስን መስበክ ያቃተን አድገን ነው። 10 ዓመት 20 ዓመት ሲሆነ አይ በቃ እሱ ገና ለአዳዲሶች የተተወ ነው። ዛሬም እንደገና ይሄ ፓሽን ልባቸውን ሲገለጽ አሜን። እንደገና ልባችን በሱ ፍቅር ይጋል አሜን። ወገኖች ይሄ የፍቅር ግለት ከልባችን ውስጥ ከደበዘዘ እንደገና ይሳል። ዛሬም ትኩስ የሆነ ሰው ይጠብቀው። እድገት ማለት እየጨመሩ መምጣት እንጂ እየቀነሱ መምጣት አለ። እስኪ ዞረን እኔ በእውነት ዛሬ በጌታ ፊት ንስሐ መግባት እንኳን ካለብን ንስሐ እንገባለን። ፍቅራችን እንደ ትላንት ነው? ኢየሱስ በልባችን እንደ ትላንቱ ትኩስ ነው ወይ? እሱን እንዳገኘንበት ወራት ነው ወይ? ዛሬስ ልባችን ላይ የተንተከተከ ነው ወይ? ያ ፍቅር ያ እኮ መከራን እንድንቀበል ያደረገን ፍቅር። ቤተሰቦቻችን አይናችሁን ማየት አንፈልግም ሲሉን ከኢየሱስ አትበልጡም ብለን ዘወር ብለን መከራ ዋጋ የከፈልንበት ፍቅር ዛሬ ምንድን ነው? እንዴት ነው እኛ ቤት ኢየሱስ? እንዴት ነው? ዋና ርዕስ ነው? እንዴት ነው በእኛ ቤተ ክርስቲያን ኢየሱስ ዋና ርዕሰ ጉዳይ ነው? በትዳራችን መሀል ዋና ርዕሰ ጉዳይ ነው? ምንኖርለት ነው? ምንኖርለት ጉዳያችን ነው ወይስ የሚያኖረን ርዕሳችን ነው?
ኢየሱስን ለበዙብን ጥያቄዎች መልስ ሰጪ አድርገን ነው ያስቀመጥነው ወይስ ህይወት ነው እኛ ቤት? እነዚህ ሁሉ ነገሮቻችን ባይፈቱ ከኢየሱስ ጋር እንቀጥላለን? አላስፈራራም ነው? ጌታ ወይ ቺን ዓመት ይህን ነገርማ ካላስተካከል ካንቀጥልም ማለት ነው ይቀርበት ይመስል አንድ ጊዜ አንድ ሰው ሲናገር በጣም ልቤን የነካኝ ንግግር ልንገራችሁ። እነሆ በደጅ ቆሜ አንኳኳለሁ ማንም ቢከፍትልኝ የሚለውን ቃል ጠቀሰና እንዲህ አለ። ጌታን እንዲህ ብዬ ጠየቅኩት አለ። እኛ አልከፈትንልህም፣ ግን ደግሞ አልተከፈተልኝም ብለህ በሩን ጥለህ ለምንድን ነው ያልሄድከው ስለዋል። እኔ ከሄድኩ አለ ሌባው ይገባል። ባትከፍቱልኝ እንኳን ሌባው እንዳይገባ ቢያንስ በር ላይ ሆኜ እየጠበቅኩ ነው። ይኸውላችሁ ዛሬ በብዙዎቻችን ህይወት ውስጥ ኢየሱስ በደጅ ቆሞ እያንኳኳ ልባችንን መክፈት አቅቶን አልመች ብለነው ግን ራርቶልን በር ላይ ለጥበቃ ለዘበኛ ሆኖ ቆሟል። እኔ ብሄድ አውሬው ይገባል፣ ሌባው ይገባል። በርህራሄ ነው የቆምነው ወገኖች። ኢየሱስ ላይ አንደግበት፣ ጀርባችንን ለመስጠት አንፍጠን። ህይወት እኮ ነው የሰጠን። ዛሬ ምን በልባችን እንደተሰቀለ ሆኖ ይሳላም። አሜን። ይኸውላችሁ እኔና እናንተ አእምሯችን እንዲጠበቅ ብለው ሰዓሊዎቹ ጨርቃ ገልድመው ሳሉልን፣ እሱ ግን እንደዛ አይደለም የተሰቀለ። በአደባባይ ሀፍረተ ስጋው እየታየ የውርደትን ጥግ ጠግቦ፣ ተስፋው ግን እኔና እናንተ ነበር። እኛ ከእሱ ጋር የምንኖረውን ህይወት አሰበ። ከዘላለም ሞት ወደ ዘላለም ህይወት መሻገራችንን አሰበ። ይሄንን አሰበና ራሱን ለሞት አሳልፎ ሰጠ። ይኸውላችሁ ኢየሱስን ዝም ያለው አባቱ ነው። አይተወኝም ያለው አባቱ። እናንተ ሁላችሁም ትተውኛላችሁ፣ አባቴ ግን አይተወኝም ያለው አባቱ። ለዚህ ነው ኤሎሄ ኤሎሄ ላማ ሰበቅታኒ፣ አባቱ አባቱ ስለምን ተውከኝ? እማይተወው ተተወ። ተውት የተፉበትን፣ ተውት የሰደቡትን፣ ተውት ከመስቀል ላይ ወረድ ያሉትን፣ ተውት ያንን ስቃይና መከራ። ኢየሱስ ላይ እኮ የወረደበት የሮማውያን ጅራፍ ብቻ አለ። አብ በዘመናት መሀል ኃጢአት ላይ የነበረውን ቁጣ ሁሉ መለኮታዊ ቁጣ ኢየሱስ ላይ የፈሰሰ። ይህ ፍቅር እንዴት ይረሳል? ይህ ፍቅር እንዴት ይዘነጋል? ዛሬ ይህንን ያደመዘዘብን አዚም ይነሳ። አሜን። ኢየሱስን ከልባችን አጥቦ ያወጣ ትምህርት ሁሉ ወገኖቼ ፍርሃት አለኝ። ቤተ ክርስቲያን ትልቁ ርዕሷን ቸልካለች። ኢየሱስን ኮሪደሯ ላይ ካስቀመጠች፣ ኢየሱስን ሼልፋችን ላይ ካስቀመጠ አማን ቤተ ክርስቲያን ሆና መቀጠል አይችልም። አንድ ክርስቲያን ሆኖ መቀጠል አይችልም። መንፈስ ቅዱስ ሌላ ስራ የለውም። ኢየሱስን ማክበር ነው ስራ። ግለሰብ የማክበር ቡድን የማክበር እቅድ የለውም። እግዚአብሔር አንድና አንድ ነው የሚያከብረው፣ እሱም ልጁን ኢየሱስ ክርስቶስ። ሌላ አለን እንዴ? እዚህ ነው ራስ የሆነውን ኢየሱስን ሊያከብር፣ እሱ እኔን ያከብረኛል። ኢየሱስ ያድናል። አሜን። ሳቤን ልጠቅልል እርሻ ላይ ጸልያለሁ። ኢየሱስ ያድናል። አሜን። ከዛ በኋላ እንዲህ ይላል፣ ነገር ግን እስከ ዛሬ ድረስ የሙሴ መጽሐፍ በተነበቡ ጊዜ ሁሉ ያ መጋረጃ በልባቸው ምን ይላል? ይኖራል። ወደ ጌታ ግን ዘወር ባሉ ጊዜ፣ ወደ ማን ዘወር? ወደ ጌታ። እያችሁ ሰው ሁሉ ወደ ኢየሱስ ዘወር ሲል መጋረጃው ይነሳል። ዛሬ ስለ አዲስ ኪዳን ማወራችሁ ሁላችንም ወደ ማዘወር ነው። አይ ምን እያልከን ነው? እኛ እኮ የመለከተንም ይሄኛ የብሉይ ኪዳን ሰዎች አይደለም፣ እንደ ጎረቤቶቻችን ጽላት ሰርተን እየኖረን አይደለም። ምን ማለት ነው? አዎ እነሱ አንደኛውን የእንጨት ጽላት ነው የሰሩት። እኛ ቤት ስንት ጣዖት ይሆን ያለው? በእኛ ቤት ስንት ይሆን ያለው? ስንት ይሆን?
ከኢየሱስ በላይ ከበደብን? ስንት ነገር ይሆን ህይወታችን ውስጥ የገዘፈ ከኢየሱስ በላይ የምንደራደርበት ጌታ ሊቀር ይችላል የምንልበት። አንዳንዱ ሰው ቂሙ ጣዖት ሆኖበታል። የቂም ጣዖት ቤቱ ተክሎ የቂም ጣዖት። አንዳንዱ ገንዘብ ጣዖት ሆኖበታል፣ ጌታ ሆኖበታል። ኢየሱስን በህይወቱ ውስጥ አንድ የጎደለውን ነገር የሚያሟላለት አሟይ ወይ ደግሞ ጉዳይ አስፈጻሚው አድርጎ ጩኸቱም ጸሎቱም ጌታ ወይ ይሄንን ስራው ይሄንን አድርገው። ከዛኛም ደግሞ እዚህ ላይ ያ ነገር እንደሚሆን እንናገራለን። እመኑኝ በዘመኔ ሁሉ ከዚህ ውጭ ላልሰብክ ቃል አለብኝ። ከኢየሱስ ውጭ አልሰብክ። ቢርበኝም ቢራበኝ እኔ እርግጠኛ ነኝ ልጆቼን ጌታ ያሳድጋቸዋል። ስብከት ለዘላለም አልቀየም። ይህን ሰብኮ እንደማይኖር አውቀዋለሁ። አንድ ሰው እንዲህ ብሎኛል፣ ከጊዜው ጋር መሄድ ስብከት ነው ያስባል። አዎ እኔ ከሰማይ ጋር መሄድ ስብከት ነው ያለው እንጂ ከጊዜ ጋር መሄድ ስብከት የለም። ኢየሱስን ሰብከን እንሞታለን። እመኑኝ ጆሯችሁ ለሌላ ስብከት ይደፈን፣ ይዘጋ፣ ዲዳሁ ደንቆሮ አልሰማም በሉ። ህይወት የለበትም፣ ህይወት የለበትም። ሕያው እግዚአብሔር ምስክር ህይወት የለባቸው። በነፋስ የተገፉ ደመናዎች ናቸው፣ ከንቱ ቃሎች ናቸው። ስጋን ደስ ያሰኙ ይሆናል እንጂ መንፈስን አርነት አያወጡ። ከእግዚአብሔር ጋር ያስቀጥሉ። እንደ ህመም ማስታገሻ የጊዜውን ቁስላችሁን ሊያስታምምላችሁ ይችላል፣ ግን መድኃኒት አይሆናችሁም። ኢየሱስ ግን ህይወት ነው። ኢየሱስ ግን ሰላም ነው። ያ ከጨለማ የወጣችሁበትን እውነት ከለቀቃችሁ ቀን ዋጋ ትከፍላላችሁ። ብዙ ነገር ኖሯችሁ ምንም የሌላችሁ ትሆናላችሁ። ኢየሱስ ህይወት ነው። ከሱ ሌላ የለም። ኢየሱስ ይወዳል። ሃሌሉያ። ይህን ክፍል ልናገርና ወደ ጸሎት ቁጥር 17 ሃሌሉያ። ጌታ ግን መንፈስ ነው፣ የጌታ መንፈስ ባለበት በዚያ አለና። ሃሌሉያ። እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። ሃሌሉያ። ይኸውላችሁ ሙሴ ከተራራው ሲወርድ ፊቱ ያበራ ነበር። ግን ሙሴ ፊት ላይ የነበረው ብርሃን እየደበዘዘ መሄድ ብርሃን ስለነበር የእስራኤልም ልጆች እንዳያዩት ፊቱን ምን አለ ይላል? ሸፈነ። ጌታ ግን መንፈስ ነው አለ ጳውሎስ። የጌታ መንፈስ ባለበት በዛ ምን አለ አለ? አርነት አለ። ባርነት አይደለም ያለው፣ አርነት። እስቲ አርነት በሉ። ነፃ መውጣት አለ። ይኸውላችሁ ኢየሱስ እየተሰበከ ኢየሱስ እየተወራ ነው። በሽታ አይቀመጥም፣ አጋንንት አይቀመጥም። ሌላ ነገር ለመቀየር እኮ ስንታገል ኢየሱስን ብንሰብክ ነገሩ ይቀየራል። ሐዋርያት እኮ ኢየሱስን እያወሩ ሰው ተፈውሷል። ወጥተው ኢየሱስን እየሰበኩ ሽባ ተተርትሯል። እኔ ዛሬ ስለ ጤናችሁ ጸልያለሁ፣ እግዚአብሔር ይረዳል። ይሄንን ቃል ይዤ ጸልያለሁ። እግዚአብሔር መንፈስ ባለበት በዛ ምን አለ? አርነት አለ። እኛ እኮ የመንፈስ ቅዱስን አሰራር አንቃወም፣ ግን ኢየሱስን ያልያዘ የመንፈስ ቅዱስ አሰራር ከየትም ሊሆን አይችልም፣ ከአጋንንት ነው። ኢየሱስ ካልቀደመ ችግር አለ። እናንተ እንደውም እድለኛ ናችሁ። በዚህ ቤት ያለ ኢየሱስን የመስማት እድል አለ። እኔና እናንተ ህይወታችን ውስጥ ይህንን ኢየሱስን ይዘን ሌሎች ጋር እናጋባው። ሃሌሉያ። ምን አለ? ስለዚህ ይህንን መልክ ምን እያለን ከክብር ወደ ክብር እያብለጨለጭን እንደ ሙሴ ይሸፈነናል። እንደ መስታወት እያብለጨለጭን ከየት ወደ ከክብር ወገኖቼ፣ ከውርደት ወደ ውርደት አለ። ከክብር ወደ ክብር ማንን? እስቲ ኢየሱስን በሉ። ፊታችን ላይ እንዲታይ የተፈለገው ኢየሱስ፣ ህይወታችን ውስጥ እንዲታይ የተፈለገው ኢየሱስ ነው።
ክብራችን ኢየሱስ ነው። ስለዚህ ስጠቀልልላችሁ እኔና እናንተ የአዲስ ኪዳን ሰዎች ነው። የአዲስ ኪዳን አገልግሎት ደግሞ በክብር ነው። ያም ክብር ደግሞ ኢየሱስ ነው። ይህንን ፊት እያሳየን እንወጣለን። በሄድንበት ሁሉ እኛ ላይ ኢየሱስ ይታያል። እንጸልይ። ሃሌሉያ ሃሌሉያ። እንጸልያለን። የእግዚአብሔር መንፈስ ባለበት በዛ ምን አለ? ባርነት አለ። ጴጥሮስ ማለት ስለ ጤና በመጸለይ በጣም የእግዚአብሔር መንፈስ ልቤን ስለሞላ የትኛውም አይነት ህመም ያለባችሁ ምንም አይነት እግዚአብሔር ዛሬ የጌታ መንፈስ ባለበት ኢየሱስ ተሰብኮ ከነ ችግራችሁ አትወጡም። አሜን። ኢየሱስ ተሰብኮ ከነ በሽታችሁ አትወጡም። ስለዚህ እንጸልይላችሁ የምትፈልጉ ሰዎች እጆቻችሁን አሳዩ። ሃሌሉያ። ከዛ በፊት በዚህ መካከል ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ያልተቀበለ ዛሬ ይህንን የህይወት ጌታ ይህንን ኢየሱስ ሰምቶ ይሄ ጌታ የህይወት ጌታ ነው ይህንን ጌታ ልቀበል እፈልጋለሁ የሚል ሰው ካለ ቅድሚያ ለዚህ ሰው ሰናለች እጃችሁን አሳዩ ካለ